ቢሮ ሰዓት መግቢያ ጽዳቶች የሚገቡት 2 ሰዓት ያጸዳሉ። 2 ሰዓት ጽዳት አጽድተው ቢሮ ደግሞ ባለጉዳይን ለማናገር ራሱ ቢሮ ሰራተኛው የሚገባው 4 ሰዓት 3 ተኩል ነው የሚገባው ወይ 3 ሰዓት። ከዛ ባለጉዳይን የሚያናግሩት ራሱ ሰዓት እላፊ 4 ሰዓት ይገባል 3 ሰዓት 3 ተኩል ይገባል። ባለጉዳይን ለማናገር ቢሮ ሰራተኛ የሚገባው እና ይሄ አሰራር ድሮ 2 ሰዓት ይገባ ነበር። ጽዳት ሰራተኛ የሚገባው 2 ሰዓት ሳይሆን አጽድቶ ጨርሶ ደርቆ ሰራተኛ 2 ሰዓት ይገባ ነበር። ባለጉዳይንም ያናግር ነበር 2 ሰዓት። አሁን ይሄ ስርዓት ቢስተካከል መንግስት ቢያየው ጽዳት በጠዋት ሰርቶ አጽድቶ ጨርሶ 3 ሰዓት ሰራተኛ ገብቶ ባለጉዳይ ማናገር እንዲጀምር ይስተካከል። ትምህርት ቤትም ስነ ስርዓት ድሮ 2 ሰዓት ይገባ ነበር። አሁን 3 ሰዓት የሚገባው ትምህርት የዜግነት ክብር የሚባለው ሰዓት አርፍዶ ነው። ከ3 ሰዓት በኋላ ከ2 ተኩል በኋላ ይሄ ስርዓት ይስተካከል። 2 ተኩል በኋላ ነው ዜግነት ክብር የሚባለው። እና የድሮ ስርዓት ይምጣና 2 ሰዓት ሳይሆን 2 ሰዓት ዜግነት ተብሎ 2 ተኩል ትምህርት ይጀመራል። አሁን 2 ተኩል ነው ለዜግነት ክብር የሚባለው 3 ሰዓት ትምህርት ይጀመራል። ይሄ ስርዓት ይስተካከል። ቴዎድሮስ ሙሴ እባላለሁ ልደታ ክፍለ ከተማ ወረዳ 8። ይሄን አስተካክሉልን መንግስት ይይልን። ይሄ ሚዲያ ይየው